ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች፣ የከበረ ሰላምታችን ባላችሁበት ቦታ ይደርሳችሁ። ፍንፍኔ መልቲሚዲያ በዚህ ዝግጅቱ ስለ አንድ የኦሮሞ ነጻነት ታጋይ የህይወት ታሪክ የሚዳስስ ዝግጅት አሰናድቷል። እንደሚከተለውም ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። መገርሳ በሪ በ1942 ዓ.ም ከአባቱ አቶ በሪ ቱፋና ከእናቱ ጫልቱ አርሲ በጭላሎ አውራጃ በሌሙና ቢልቢሎ ወረዳ በቆጂ ከተማ ሌሙ ተብላ በምትጠራ መንደር ተወለደ። ቤተሰቦቹ በቀድሞ የነፍጠኛ ስርዓት አራማጅ መንግስት ተጨቋኝ ገበሬዎች የነበሩ ሲሆኑ በወቅቱ የመሬት ባላባቶች የሚባሉትና የጨቋኝ ስርዓት አራማጆች ሰፊውን ህዝብ መሬቱን ቀምተው ጪሰኛ አድርገውት ነበር። የመገርሳ አባት ኦቦ በሪ ቱፋም የዚሁ ሰለባ በመሆናቸው በ1953 ዓመተ ምህረት የእርሻ መሬት ፍለጋ ከአርሲ ወደ ባሌ በማቅናት በዋቢ አውራጃ ጎሎልቻ ወረዳ ያኩማ ድንቅቲ ሰፈሩ። ኦቦ በሪ ቱፋ የጨቋኞችን የአገዛዝ ስርዓት የመቃወምና የፊውዳሎችን ጨቋኝ ተግባራትንም ያለምንም ፍርሃት የሚጋፈጡ እንደነበረ ይነገራል። ባሌ ከደረሱ በኋላም የመገርሳ ወላጅ አባት ኦቦ በሪ ቱፋ አርሲ የገጠማቸው ሁኔታ እዚህም ገጠማቸው። በአካባቢው ያሉ የመሬት ባላባቶች በማህበረሰቡ ላይ የሚፈጽሙት ግፍ ከቀደመው ቀያቸው ጋር ተመሳሳይ በመሆኑ ከባላባቶቹ ጋር መግባባት ተሳናቸው። በወቅቱ በነበረው ሁኔታና ስርዓት ምክንያት መገርሳ ከተወለደ ከ14 ዓመታት በኋላ በ1956 ዓ.ም አጎቱ ሱሩሊ ቱፋ ወደ አዳባ ወስዶት ነው ትምህርት ቤት ያስገባው። ታዳጊው መገርሳ ከአንደኛ እስከ አራተኛ ክፍል ትምህርቱን የተከታተለው ገናሌ አውራጃ በአዳባ ወረዳ አዳባ ከተማ በሚገኘው ሚሽን ኢንቴሪየር ስኩል ተብሎ በሚጠራው የሚስዮን ትምህርት ቤት ሲሆን መገርሳ ትምህርት የጀመረባት የአዳባ ከተማ ከወላጆቹ ቀዬ ቢያንስ የ2 ቀናት የእግር ጉዞ ርቀት አላት። መገርሳ እስከ 1959 ዓ.ም ድረስ በዚሁ የሚስዮናውያን ትምህርት ቤት ትምህርቱን ከተከታተለ በኋላ ከ5ኛ እስከ 8ኛ ክፍል ያለውን ትምህርት ለመከታተል ወደ ግንኢር የህዝብ ትምህርት ቤት አቀና። መገርሳ በሪ ከ1959 እስከ 1963 ዓ.ም በግንኢር በሚገኘው አንደኛና ሁለተኛ ደረጃ የህዝብ ትምህርት ቤት ትምህርቱን ተከታተለ። በዚህ ወቅት ከአጎቱ በተጨማሪ አዳባ ያለ ይረዱት የነበሩት የውጭ ዜጎች በተለይ መምህራን ወደ ግንኢር ከተዘዋወረ በኋላም የሚያደርጉለትን ድጋፍ አላቋረጡም ነበር። በትምህርቱ ብሩህ ነበርና በመምህራንና በሌሎችም ዘንድ ታላቅ ስም የነበረው መገርሳ በ1963 ዓ.ም የ8ኛ ክፍል ፈተናን ወስዶ ከፍተኛ ውጤት አስመዘገበ። ከዚያም ወደ ፍንፍኔ በማቅናት በኮሜርስ ሁለተኛ ደረጃ ትምህርት ቤት ተመድቦ ትምህርቱን መከታተል ጀመረ። ከ1963 እስከ 1967 ዓ.ም በኮሜርስ ሁለተኛ ደረጃ ትምህርት ቤት ትምህርቱን ተከታትሎ በ1967 ዓ.ም የ12ኛ ክፍል ፈተናን በከፍተኛ ውጤት በማለፍ በ1968 ዓ.ም ፍንፍኔ ዩኒቨርሲቲ ገባ። መገርሳ በሪ ከ1968 እስከ 1971 ዓ.ም በፍንፍኔ ዩኒቨርሲቲ በማህበራዊ ሳይንስ የትምህርት ክፍል ተመድቦ የንግድ አስተዳደር ትምህርት የተማረ ሲሆን በ1971 ዓ.ም ከፍተኛ ውጤት በማስመዝገብ ከቀዳማዊ ኃይለ ሥላሴ እጅ ሽልማት ከተበረከተላቸው ተማሪዎችም አንዱ ነበር። የኦቦ በሪ ቱፋ ልጅ መገርሳ በሪ በ1971 ዓ.ም የመጀመሪያ ዲግሪውን ከፍንፍኔ ዩኒቨርሲቲ ከተቀበለ በኋላ ፍንፍኔ በሚገኘው የኢትዮጵያ ኤሌክትሪክ አገልግሎት መስሪያ ቤት ተቀጠረ። ከዚያም ወደ ኢትዮጵያ ቴሌኮሙኒኬሽን ዋና መስሪያ ቤት ተዘዋውሮ እስከ 1974 ዓ.ም ድረስ በኃላፊነት ቦታዎች ላይ ተመድቦ ሲሰራ ቆየ። በ1974 ዓ.ም የኃይለ ሥላሴ መንግስት ከስልጣን ከተገረሰሰ በኋላ መገርሳ በሪ ከ1975 ዓ.ም መጀመሪያ እስከ 1976 ዓ.ም አጋማሽ ድረስ የባሌ ክፍለ ሀገር ምክትል አስተዳዳሪ በመሆን አገልግሏል። መገርሳ በ1960ዎቹ አጋማሽ የሁለተኛ ደረጃ ትምህርት ቤት ተማሪ እያለ የኦሮሞ ትግልና የኦሮሞ ተማሪዎች እንቅስቃሴ ወደ አዲስ ምዕራፍ እየተሸጋገረ የነበረበት ወቅት ሲሆን በወቅቱ የመጫና ቱለማ ማህበር እንቅስቃሴና የባሌ ትግል ይካሄድም ነበር። መገርሳ ወደ ኮሜርስ ሁለተኛ ደረጃ ትምህርት ቤት ከገባ በኋላ በፍንፍኔ ዩኒቨርሲቲ ከሚማሩ የኦሮሞ ተማሪዎች ጋር ግንኙነት እንደነበረውም ይነገራል። በወቅቱ የኦሮሞና የጭቁን ህዝቦች ተማሪዎች ካነሷቸው ጥያቄዎችና
ካሰሟቸው መፈክሮች መካከል መሬት ለአራሹ የሚል አንዱ ነበር። መገርሳ የነፍጠኛው ስርዓት በቤተሰቡና መሰል የአካባቢው ነዋሪዎች ላይ የሚያደርሰውን ጭቆና ጠንቅቆ ያውቅ ስለነበር የአገዛዝ ስርዓቱ በሌሎችም የኢትዮጵያ ብሔር ብሔረሰቦች ላይ ተመሳሳይነት ያለው የግፍ ተግባር የሚፈጽም መሆኑን መገንዘብ ለእርሱ አዳጋች አልነበረም። በ1965 ዓ.ም መሬት ለአራሹ በሚል መሪ ቃል የተካሄደውንና የንጉሱን ዙፋን ያነቃነቀውን ህዝባዊ ተቃውሞ በማዘጋጀትና በመምራት ስሙ በግንባር ቀደምትነት የሚነሳው በወቅቱ የፍንፍኔ ዩኒቨርሲቲ የተማሪዎች ህብረትን ይመራ የነበረው ባሮ ቱምሳ እንደሆነ የታሪክ ድርሳናት ይገልጻሉ። መገርሳ በሪም ይህን በዩኒቨርሲቲ ተማሪዎች የተቀጣጠለውን የተቃውሞ እንቅስቃሴ ወደ ሁለተኛ ደረጃ ትምህርት ቤቶች የበለጠ እንዲስፋፋ በማድረግ ጉልህ ሚና እንደነበረውም ይነገራል። ይህም የኦቦ በሪ ልጅ የሆነው መገርሳ የሁለተኛ ደረጃ ተማሪ በነበረበት ወቅት በፍንፍኔ ዩኒቨርሲቲ ከሚማሩ የኦሮሞ ተማሪዎች ጋር የነበረውን ግንኙነት የሚያሳይ ነው። እንዲሁም ኦሮሞና ሌሎች የተጨቆኑ የኢትዮጵያ ብሔር ብሔረሰቦች ፍትህን እንዲያገኙ በሚደረገው ትግል ውስጥ የነበረውን ተሳትፎ ያመላክታል። መገርሳ በሪ በ1967 ዓ.ም ፍንፍኔ ዩኒቨርሲቲ ከገባ በኋላም በተማሪው እንቅስቃሴና በኦሮሞ ትግል ውስጥ የበለጠ ተሳትፎ ማድረጉን ቀጠለ። በ1960ዎቹ የኦሮሞውን ህዝብ ከጨቋኝ የነፍጠኛ አገዛዝ ስርዓት ነፃ ለማውጣት ትግል በተለያየ መልኩ እየታየ ቢሆንም የኦሮሞውን ነፃነት ትግል ሊመራ የሚችል በዘመናዊ መንገድ የተቋቋመና የታጠቀ የፖለቲካ ድርጅት አልነበረም። እዚህ ላይ የባሌና የተማሪው አመፅ በግንባር ቀደምትነት የሚጠቀሱ ቢሆኑም የራያ አሴቦና በበላይ ዘለቃ ቅልጡ ይመራ የነበረውን የጎጃም ገበሬዎች ያደረጉትን ትግል ማስታወስ ግድ ይላል። ስለዚህም የተበታተነውን የኦሮሞ ትግል አንድ ለማድረግ ብሎም በየደረጃው ለሚዋቀሩት የትግል ህቡ አደረጃጀቶች አጠቃላይ አመራር የሚሰጥ መዋቅር ሊኖር እንደሚገባና ይህም የትግሉን ዓላማ ከግብ ለማድረስ ወሳኝ መሆኑ ስለታመነበት የኦሮሞ ነፃ አውጪ ግንባርን ማቋቋም አስፈላጊና የግድ ነበር። በሀገሪቱ ታሪክ ተጨቋኝ ህዝቦችን ነፃ ለማውጣት በተደረጉት የትግል እንቅስቃሴዎች ውስጥ ስማቸው ጎልቶ ከሚወጣ ሰዎች አንዱ መገርሳ በሪ ቱፋኑ ቢባል ማጋነን አይሆንም። መገርሳ በሪ ከኦሮሞ ነፃ አውጪ ግንባር መስራቾች አንዱ ሲሆን በወቅቱ ለአባው ምስረታና የግንባሩ ሁለንተናዊ መዋቅር ምን አይነት መልክና ቅርጽ ሊኖረው እንደሚገባ ሐሳቦችን በማመንጨት አጀንዳዎችን ከቀረጹ ጃለን ወይም ጓዶች መካከል አንዱ እርሱ መሆኑም ይነገራል። በኦሮሞ ህዝብና በሌሎች ብሔር ብሔረሰቦች ላይ ጭቆናዎችን ከተረዱ እንደ ባሮ ቱምሳ፣ ጀነራል ታደሳ ብሩ፣ ሌንጮ ለታ፣ አቦማ ሚትኩ፣ ጃራ አባገዳ፣ ኤለሞ ቅልጡና ሌሎች አስተዋይ አርቆ አሳቢና ብሩህ አእምሮ ከነበራቸው የኦሮሞ ልጆች አንዱ ነበር መገርሳ በሪ። ጀግናው ለብዙዎች የኦሮሞ ነጻነት ታጋዮች ተምሳሌት የሆነው ጀነራል ታደሳ ብሩ መንግስትን ለመገልበጥ ሞክሯል የሚል ክስ ተመስርቶበት በሐረርጌ ገለምሶ እስር ቤት ውስጥ ታስሮ በነበረበት ወቅት ይህን የኦሮሞ ትግል የሚያስተባብርና በአንድ የእዝ ሰንሰለት ስር የሚመራ ብርኪ ወይም አስተባባሪ አካል እንዲቋቋም ምክረ ሐሳብ አቅርቦ ነበር። የጀነራሉ ምክረ ሐሳብ የኦሮሞ ነጻነት ንቅናቄን አንድ ማድረግ ስለሆነ አስተዋይ ብሩህና ቆራጥ የኦሮሞ ልጆች አንድ ላይ ሆነው የነጻነት ግንባሩን መገንባትና መምራት የሚችሉትን አባላት በመምረጥ ህዳር 1 ቀን 1973 ዓ.ም የማዕከላዊ ወይም አስተባባሪ ኮሚቴ መሰረቱ። የብርጌዱ ሊቀመንበር ጀነራል ታደሳ ብሩ ሲሆኑ መገርሳ በሪ፣ ባሮ ቱምሳና አቦማ ሚትኩ የኮሚቴው አባላት ነበሩ። ይህ በእንዲህ እንዳለ በሀገር ውስጥም ሆነ በውጭ ያለውን እንቅስቃሴ ወደ አንድ ማምጣት አስፈላጊ እንደሆነ ታምኖበት በ1973 ዓ.ም በሀገር ውስጥና በውጭ የሚገኙ የኦሮሞ ታጋዮች ሰፊ ውይይት አድርጎ ነበር። በውይይቱም ሁሉን ያሳተፈ ግንባር ለመመስረት ስምምነት ላይ ተደረሰ። ከዚያም አባውን ወይም የኦሮሞ ነጻነት ግንባርን ለማጠናከር የሚደረገው እንቅስቃሴም በሰፊው ተጠናክሮ ቀጠለ። ይህ በእንዲህ እንዳለ የአስተባባሪ ብርጌድ መሪ የነበሩት ጀነራል ታደሳ ብሩ ከገለምሶ ማረሚያ ቤት ተፈተው ወደ ሐረርጌ ጫካ ሲገቡ ሐሰን ኢብራሂም ወይም ኤሌሞ ቅልጡና ሌሎች በውጭ ሀገር ሰልጥነው የተመለሱት የኦሮሞ ታጋዮች ለጀነራሉ እንዲደርሱ መገርሳ በሪና የተቀሩት
የግንባሩ አስተባባሪዎች ሁኔታዎችን እያመቻቹ ነበር። ኤሌሞ ቅልጡ ምንም እንኳን ከጀነራል ታደሳ ጋር መገናኘት ቢያቅተውም በወቅቱ የነበረው ሁኔታ የትጥቅ ትግል ለመጀመር እድል እየሰጠ ነበርና ወዲያውኑ የትጥቅ ትግል ጀመረ። ይህ የሆነው በ1973 ዓ.ም ማገባደጃ ላይ ሲሆን መገርሳ በሪ ወደ ሀገር ውስጥ በድብቅ የገባውን የጦር መሳሪያ ለኤሌሞ ቅልጡ እንዲደርስ በማድረግ ረገድ ትልቅ ሚና እንደተጫወተም ይነገራል። በሌላ በኩል መገርሳ በሪ ወደ ባሌ ገጠራማ አካባቢዎች ሄዶ በደቡብ ኦሮሚያ በተካሄደው የጸረ ባርነት አመጽ ያፋፋመውን የኦሮሞ ሕዝብ ለማንቃትና የትግል ስልታቸው ዘመናዊ ቅርጽ እንዲላበስ በማድረግ ረገድ ትልቅ ሚና እንደተጫወተም ይነገራል። በተለይ መገርሳ በሪ በ1975 ዓ.ም 1976 ዓ.ም የባሌ ክፍለ ሀገር ምክትል አስተዳዳሪ በመሆን የሰራ ሲሆን በዚህ ጊዜ በደቡብ ኦሮሚያ አካባቢ በሚደረገው እንቅስቃሴ ውስጥ ተሳትፎ የነበራቸውንና ከሶማሊያ መሳሪያ በመታጠቅ ወደ ሀገር ገብተው በባሌ ክፍለ ሀገር በዋቤ፣ ኩርኩሩ፣ ዋሴና፣ ዳሎ መናና ራይቱ በሚባሉ አካባቢዎች ውስጥ የሶማሌ አቦ በሚል ስም ይንቀሳቀሱ የነበሩ የኦሮሞ ታጣቂዎችን በድብቅ ወደ እነርሱ ሄዶ በማነጋገር እንቅስቃሴውን የኦሮሞ እንቅስቃሴ አካል ለማድረግ እየሞከረ እንደነበርም ይነገራል። በደቡብ ኦሮሚያ በሶማሌ አቦ ስም ታጥቀው ሲንቀሳቀሱ ከነበሩት መካከል ሲራጅ ሀጂ ይሳቅ፣ መሐሜ ሀርቃ፣ ቲልሞ አሊና ሌሎችም ይገኙበታል። መገርሳ በሪ የተወጠነው የኦሮሞ የትግል እንቅስቃሴ እንዲሰምር በድብቅ በመንቀሳቀስ ስራዎችን በሚሰራበት ወቅት እንደነ ከበዳ ቱሉ፣ አወል ጅዳ፣ አህመድ አብዱልቃድር ያሉና ሌሎችም ሰዎች አብረውት ነበር። በኋላ ላይ በጃል አባ ጢቂን ሰርሙ ወይም አቦ ማሚትኩ ዋቆና ሌሎች አባላት አምቦ ላይ የሽምቅ ተዋጊ ኃይል ለመመስረት የተወጠነው ሐሳብ ገና በጅምር ላይ እንዳለ መረጃው ለደርግ ማዕከላዊ ኮሚቴ በመድረሱ ይህ ኃይል ባልታሰበ ሰዓት ሙሉ በሙሉ ተከቦ ቁጥጥር ስር ዋለ። ይህ እርምጃ መላው በከተማ የነበረው የኦሮሞ ነጻነት ኃይል አመራሮች ወደ ጫካ እንዲያመሩ ያስገደደም ነበር። በ1980ዎቹ ውስጥ በሞቃዲሾ የአባውን ጽሕፈት ቤት ለመክፈት በተለይ በውጭ ሀገራት ይኖሩ የነበሩት የአባው መሪዎች ትልቅ የዲፕሎማሲ ሥራ ሰርተዋል። ይህንን ዕድል በመጠቀም በአገር ውስጥና በውጭ ሀገራት ያሉ አመራሮች በአካል ተገናኝተው በድርጅታዊ ጉዳዮች ላይ መወያየት ወሳኝ መሆኑ ታምኖበት በወቅቱ በመስክ ላይ የነበሩ የመሪዎቹ የልዑካን ቡድን ሊቀመንበሩንና ምክትል ሊቀመንበሩን ጨምሮ 10 የድርጅቱ አባላት ወደ ሞቃዲሾ እንዲሄዱ ተወሰነ። እነዚህ 10 ጃለን ወይም ጓዶች ጃል በሪሶ ዋቤ ወይም መገርሳ በሪ፣ ጃል ገዳ ገመዳ ወይም ደምሴ ተጫኔ፣ ጃል አባ ጢቂን ሰርሙ ወይም አቦ ማሚትኩ፣ ጃል ዶሪ በሪ ወይም ይገዙ በንቲ፣ ጃል ፈልመታ ወይም ኡመር ጨጨብሳ፣ ጃል ፈፈም ዶዮ፣ ጃል ኢረና ቀጨሌ ወይም ኦቦ ዲንሳ፣ ጃል ጠደቸ ቦሮ፣ ጃል ጠደቸ ሙለታ፣ ጃል መሪ ገላን ወደ ሶማሊያ አቀኑ። ከነዚህ ወደ ሶማሊያ ካመሩት አቻ የሌላቸው 10 የድርጅቱ መስራችና እንቁ መሪዎች አንዱ ነበር መገርሳ በሪ። ለ8 ቀናት ያህል በኦጋዴን በረሃ የእግር ጉዞ ካደረጉ በኋላ ሽኒጋ ከምትባል አካባቢ እንደደረሱ ያልጠበቁት ክስተት ተከሰተ። በታጠቁና ለክርስትና ሃይማኖት ከፍተኛ ጥላቻ ባላቸው አክራሪ ሶማሌዎች እጅ ወደቁ። በአጋጣሚ 4 ያህሉ የክርስትና እምነት ተከታዮች በመሆናቸው አክራሪዎቹ የክርስትና እምነት ያላቸውን ለብቻ በማውጣት ጣቶቻቸውን በመሳሪያቸው ቃታ ላይ እንዳዋሉ የተቀሩት አባላት ከክርስቲያን ወንድሞቻቸው ፊት ለመቆም መመካከር አላስፈለጋቸውም። ቀጥሎም እኛ አሉ፣ እኛ ኦሮሞዎች ነን፣ ከቤታችን ያወጣን ሮሮ ወይም ጭቆና እንጂ ሃይማኖት አይደለም። ብትለቁን በአንድነት ልቀቁን፣ አሊያም በአንድነት ግደሉን በማለት በአንድ የኦሮሞማ መንፈስ በአንድ የዓላማ ጽናት በአንድነት ቆሙ። ከተደገነባቸው አፈሙዝ ዘውር እንዲሉ ቢጠየቁም አቋማቸው እንደሆነ በመግለጽ የአንድ እናት ልጆች ለአንድ ዓላማ በአንድነት ከቤታቸው እንደወጡ ሚያዝያ 15 ቀን 1980 ዓ.ም በአንድ ጉድጓድ በፍቅር ለዘላለሙ በአብሮነት ተሸለቡ። እንግዲህ ውድ የፊንፊኔ መልቲሚዲያ አድማጭ ተመልካቾች የኦሮሞ ሕዝብ አንድነት በሃይማኖትና በመንደር
የማይነጣጠል መሆኑን እነዚህ እንቁ ልጆቹ በደማቸው አረጋግጠዋል። አባውም ሚያዝያ 15ን የኦሮሞ ጀግኖች ቀን ብሎ የሰየመው በዚሁ ምክንያት ነው። ክብር ለሰማዕታት። አዳነ ተስፋዬ ነኝ። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ